ሰላም በለናል። ዛሬ ደግሞ በአዲስ ቪዲዮ የመጣን ሲሆን የዛሬው ቪዲዮ የዛሬ ጨዋታዎችን ነው እና የትላንትና ጨዋታዎችን እንናገራለን ማለት ነው። እንግዲህ ከትላንትና ጀምር እንግዲህ የትላንትና ካናዳ ከኳታር፣ ሜክሲኮ ከኮሪያ፣ ኮሎምቢያ ከኡዝቤኪስታን፣ ስዊዘርላንድ ከቦትስዋና ነበር እና ካናዳ ከኳታር 6-0 ያለቀ ሲሆን በጣም ባስገራሚ ሁኔታ ነው ያሸነፉት ማለት ነው። የኳታር ደግሞ ማለት የሜክሲኮ ደግሞ 1-0 ኮሪያን ማሸነፍ ችላለች። ኮሎምቢያ ከኡዝቤኪስታን ደግሞ 3-1 ኮሎምቢያ አሸንፋለች ማለት ነው። በጣም ተጠባቂ የነበረው ጨዋታ ደግሞ ስዊዘርላንድ ከቦትስዋና ሲሆን እሱም 4-1 በ4-1 በሆነ ውጤት ስዊዘርላንድ አሸንፋለች ማለት ነው። አሁን ዛሬ ደግሞ የዛሬ ጨዋታዎችን ስለሆነ የምንመለከተው ዩኤስኤ ከአውስትራሊያ፣ ብራዚል ከሃይቲ፣ ቱርኪ ከፓራጓይ ማለት ነው። እንግዲህ ማን እንደሚያሸንፍ ኮሜንት ላይ አስቀምጡ። እንግዲህ የዛሬው ቪዲዮአችን ይመስላል። ማን እንደሚያሸንፍ ጻፉልን። እንግዲህ በቀጣይ ቀን ደግሞ ማን እንዳሸነፈና የቀጣዩን ቀን ደግሞ ጨዋታ እንነቅላችኋለን። ቪዲዮችን እየተከታተላችሁ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኝ። ቻው።